ሁሌ ስለሚተረክላችሁ ጥቂት ለማለት ብቻ ነው የሚሄደው። ለምን ሰዓቱ ለስብከት የሚመሳታል የቅዳሴ ሰዓት ስለሆነ የከሰዓት ቅዳሴ ስለሆነ እናንተም ስለዛላችሁ ሰዓቱ ትንሽ የሚገባ ሰዓቱ ነው ስላላገኘሁት ቀለል አድርጌ ለመናገር ሞክራለሁ። ታሪኩን ምናልባት መነሻ የማደርገው በዚህ በመዝሙረ ዳዊት ምዕራፍ 65 ቁጥር 13 ያለው ኃይለ ቃል ነው። ስለቴን ይዤ ወደ ቤትህ እገባለሁ በሉ እስኪ። ስለቴን ይዤ በሉ ወደ ቤትህ እገባለሁ። መዝሙረኛው ቅዱስ ዳዊት በመዝሙር 65 ቁጥር 13 ያለው ኃይለ ቃል ነው። ስለቴን ይዤ ወደ ቤት እገባለሁ አለ። ዛሬ የምናከብረው የፋኑኤል በዓል ታላቅ በዓል ነው። ድርብ በዓል ነው። አንድም የሩፋኤልን በዓል የምናከብርበት እናታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ቀን ነው ብለው አባቶቻችሁ ሁልጊዜ እንደሚያስተምሯችሁ ታሪኩ የተለየ አይደለም። ዛሬም ያ በዓል የሚከበረው እናታችን ቅድስት ሐናና ቅዱስ ኢያቄም እግዚአብሔርን የሚፈሩ ደጋግ ቤተሰቦች ነበሩ። ደጋግ ቤተሰቦች እግዚአብሔርን የሚፈሩ በነገሮች ሁሉ እግዚአብሔርን የሚያስቀድሙ ሐዘን ቤታቸው ቢገባ እግዚአብሔር ይመስገን የሚሉ በእግዚአብሔር ላይ የማያጉረመርሙ ደጋግ አባቶች ነበሩ። ነገር ግን ዘወትር ሀብታቸውን ንብረታቸውን ምንም ለሌላቸው ጾም ለሚያድሩ ይመጸውታሉ። ለቤተ ክርስቲያን የሚገባውን መባ መስዋዕት ያቀርባሉ። ነገር ግን የእግዚአብሔር ሰው ሆነው ሳለ እጃቸው እየዘከረ የተራበ እያበሉ የተጠማ እያጠጡ ልጅ ግን አልነበራቸውም ይላል። ልጅ ግን አልነበራቸውም። ልጅ በማጣት ለረዥም ዘመናት ቆዘሙ። ነገር ግን ረዥም ጊዜ ቢቆዝሙ በእግዚአብሔር ላይ ግን ተስፋቸውን አልቆረጡም ነበር። በእግዚአብሔር ያላቸው እምነት አልተሟጠጠም። ዛሬ እኛ ለቤተ ክርስቲያን አብልተን ገሰጥ ቀለጣላቸው ካጎረስ ምነው እግዚአብሔር ሆይ እንዲህ ያደረኩኝ ለምን እንዲህ ታደርገኛለህ ብለን በእግዚአብሔር ላይ እናጉረመርማለን። ጣታችንን እናነሳለን። ከምንመጸውተው እጃችንን እናሳጥራለን። ቅድስት ሐናና ቅዱስ ኢያቄም ግን እግዚአብሔርን እየፈሩ እግዚአብሔርን እያከበሩ ካላቸው ነገር ላይ ሳይሰስቱ ሁልጊዜ ይሰጣሉ። ነገር ግን ስለሌላቸው ውስጣቸው ግን ይከፋቸው ነበር። ከዕለታት አንድ ቀን ወደ አትክልት ቦታ ገቡ ይላል። ወደ አትክልት አካባቢያቸው በቤታቸው ወዳለው የጸሎት ቤት ሊያልፉ በአትክልቱ ስፍራ ሲወጡ በአትክልቱ ስፍራ ላይ ደግሞ ወደ ጸሎት መግቢያቸው በር ላይ እርግቦች ከልጆቻቸው ጋር ሲጫወቱ ሲቦርቁ አዩ። መቼም የተጨነቀ የማይመለከተው ነገር የለምና እናታችን ቅድስት ሐና እርግቦች ከልጆቻቸው ጋር ሲቦርቁ አየች። ያን ጊዜ ወደ ጸሎት ቤት እየገባች እያለ ምነው አምላኬ ከእርግቦች ምነው አሳነስከኝ አለች። ከነዚህ እርግቦች ምነው አሳነስከኝ? እርግቦች እንኳን ከልጆቻቸው ጋር ይደሰታሉ፣ ይቦርቃሉ። ምነው እኔንስ ብትጎበኘኝ አለች። በዚህን ጊዜ ጸሎት ቤታቸው ገብተው እግዚአብሔርን አመሰገኑ። የማይቋረጥ ጸሎት ነው። ወደ ጸሎት ቤታቸው ገብተው ያስለመዱትን ጸሎት ለእግዚአብሔር ያቀርቡ ጀመርን የሚል ወገኖች፣ ክርስትና የምናደርገውን ነገር ሁሉ ማቋረጥ የለብንም። ለዚህ ነው መዝሙረኛው ዳዊት እየተናገረው የሚቃጠል መስዋዕት ጋር ወደ ቤትህ እገባለሁ፣ በመከራ ጊዜ በአፍ የተናገርኩትን ከከንፈሮቼ ያሉትን ስለቴን ላንተ እፈጽማለሁ። ልጅ ብትሰጠን አሉ